ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ የምንጓዘው በዜናዎች የምንሰማትን ያህል ጥልቅ ታሪኳን ወደማናውቃት በምስጢርና በጥበብ ወደ ተሞላችው ሀገር ወደ ኢራን እንጓዛለን። ኢራን ስትባል ለብዙዎቻችሁ መጀመሪያ የሚመጣባቸው የፖለቲካ ውጥረት፣ ማዕቀብ፣ የሚሳኤል ሰልፎች ሊሆኑ ይችላሉ። ነገር ግን ከዚህ መጋረጃ ጀርባ ዓለምን ያስገረመ ታላቅ ስልጣኔ፣ የጥበብ ምንጭ የሆኑ ገጣሚዎችና ተፈጥሮ በበረዶና በአሸዋ አጊጣ የሰጣቻት አስደናቂ ምድር አለች። እሷም ኢራን ትባላለች። በዚህ ቪዲዮ ከ2500 ዓመታት በፊት ዓለምን ያስገረመው የፋርስ ስልጣኔ እንዴት እንደተገነባ እናያለን። ኢራን ከወዳጅነት ወደ ጠላትነት ከአሜሪካ ጋር የገባችበት የ1979 አብዮት ምስጢር ዛሬም ድረስ ዓለምን በስጋትና በአድናቆት የሚያስመለክታት የጦር መሳሪያ ጥንካሬን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም ስለ ኢራን የምታውቁትን ነገር የሚቀይር አዲስ መረጃ ይዤላችሁ ቀርቤያለሁ። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮንም ላይክ በማድረግ ጀምሩት። ኢራን በመካከለኛው ምስራቅ የምትገኝ ከፈረንሳይና ከጀርመን በድምር የምትበልጥ ግዙፍ ሀገር ናት። መገኛዋም ለዓለም ንግድ እጅግ ስልታዊ ነው። በሰሜን ካስፒያን ባህር፣ በደቡብ ደግሞ የዓለም የነዳጅ መስመር የሆነውን የፋርስ ባህረ ሰላጤን ትጋራለች። ይቺ ሀገር የአራት ወቅቶች ምድር ትባላለች። በአንድ በኩል በረዶ የለበሱ ሰማይ ጠቀስ ተራሮች፣ በሌላ በኩል ደግሞ በዓለም እጅግ ሞቃታማው በረሃ ዳሽታ ሉት ይገኛሉ። ዋና ከተማዋ ቴህራን ስትሆን ከ85 ሚሊዮን በላይ ሕዝብ ይኖርባታል። የሚገርመው ነገር ኢራናውያን አረቦች አይደሉም። የራሳቸው ፋርሲ የተባለ ቋንቋ ያላቸው የፋርስ ዘሮች ናቸው። የኢራን ታሪክ የጀመረው ከዛሬ 2500 ዓመታት በፊት በታላቁ የፋርስ ግዛት ነው። ታላቁ ቂሮስ ወይም ደግሞ ሳይረስ ዘ ግሬት ዓለምን ያስገረመ ሰፊ ግዛት ከመሰረተ በኋላ የመጀመሪያውን የሰብአዊ መብት አዋጅ በድንጋይ ላይ አስቀርጾ ለዓለም አበረከተ። ይህ ጥንታዊ ስልጣኔ በጥበቡ፣ በህንፃ ግንባታውና በስርዓቱ እስከ ዛሬ ድረስ የሚደንቅ የታሪክ አሻራ ጥሏል። ይሁን እንጂ በ1979 ዓ.ም የተቀሰቀሰው የእስላማዊ አብዮት የአገሪቱን ታሪክ ለሁለት ከፈለው። ለብዙ ዘመናት የቆየው የነገስታት የሺአ አገዛዝ አበቃ። ሀገሪቱ በሃይማኖታዊ መሪዎች የምትመራ እስላማዊ ሪፐብሊክ ሆነች። ይህ ለውጥ ኢራን ከምዕራባውያን ጋር የነበራትን የጠበቀ ወዳጅነት ወደ ጽኑ ጠላትነት በመቀየር ዛሬ ለምንሰማው ውስብስብ የፖለቲካ ሽኩቻ መነሻ ሆነ። ወደ ኢራን ባህል ስንገባ መጀመሪያ የሚቀበለን የህዝቡ እጅግ አስደናቂ የሆነ እንግዳ ተቀባይነት ነው። ኢራናውያን ለእንግዳ ያላቸው ክብር በጣም ጥልቅ ሲሆን ይህንንም ታሮፍ በሚባለው ማህበራዊ ስነ ምግባራቸው ይገልጹታል። ጥበብ የሀገሪቱ የደም ስር ነው። ኢራን የገጣሚዎች ሀገር ናት። የሩሚ እና የሐፊዝ ስንኞች ዛሬም ድረስ በሰዎች ልብ ውስጥ ይኖራሉ። ሌላው የሀገሪቱ ኩራት የፋርስ ምንጣፍ ነው። እያንዳንዱ ምንጣፍ ለዓመታት በእጅ የሚሰራ የራሱ ታሪክ ያለውና እንደ ውድ ቅርጽ የሚታይ የጥበብ ውጤት ነው። ወደ ምግባቸው ስንመጣ የኢራን ምግብ በዓለም ላይ ካሉ እጅግ ጣፋጭ ምግቦች አንዱ ነው። እንደ ሳፍሮንና ሮማን ያሉ ቅመሞች ለምግቦቻቸው ልዩ ጣዕም ይሰጧቸዋል። በተለይ የፌርስ ኪባብ እና ከዋልናትን ከሮማን ጭማቂ የሚሰሩ ፋሳንጃን ወጥ የኢራን ኩሽና ምን ያህል የተራቀቀ መሆኑን የሚያሳዩ የምግብ አይነቶች ናቸው። በኢራን ውስጥ ሃይማኖትና ፖለቲካ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። ከ1979 አብዮት ጀምሮ ሀገሪቱ የምትመራው በእስላማዊ የህግ የበላይነት ሲሆን ከ90% በላይ የሚሆነው ህዝቡ የሺአ እስልምና እምነት ተከታይ ነው። ይህም ኢራንን በዓለም ላይ ትልቁ የሺአ እስልምና ማዕከል ያደርጋታል። የሀገሪቱ የፖለቲካ ስልጣን በሁለት ተከፍሏል። አንደኛው በህዝብ ምርጫ የሚመረጡት ፕሬዝዳንትና ምክር ቤት ሲሆኑ ከሁሉም በላይ ግን ከፍተኛው መሪ የሚባሉት የሃይማኖት አባት ትልቁን ውሳኔ ይሰጣሉ። ይህም ኢራንን በዓለም ላይ ለየት ያለ ሃይማኖታዊ ሪፐብሊክ ያደርጋታል። ይህ የሃይማኖትና የፖለቲካዊ ጥምረት ነው ለሀገሪቱ የውጭ ግንኙነትና ለውስጣዊ ጥንካሬዋ እንደ ዋና መመሪያ የሚያገለግለው። የኢራን ኢኮኖሚ የጀርባ አጥንት ጥቁር ወርቅ ወይም ነዳጅ ነው። ሀገሪቱ በዓለም ላይ ካሉ ግዙፍ የነዳጅ ክምችቶች መካከል 4ኛ ደረጃን ስትይዝ፣ በተፈጥሮ ጋዝ ክምችት ደግሞ የዓለም 2ኛ ደረጃ ላይ ትገኛለች። ይህ ግዙፍ የተፈጥሮ ሀብት ለሀገሪቱ ዋነኛ የገቢ ምንጭ ሆኗል። ነገር ግን የኢራን ኢኮኖሚ በነዳጅ ላይ ብቻ የተመሰረተ አይደለም። ሀገሪቱ በግብርናው ዘርፍ በዓለም ከፍተኛውን ሳፍሮን እና ፒስታቺዮ
የምታመርት ሲሆን በኢንዱስትሪው የራሷን መኪኖችና የቴክኖሎጂ ውጤቶችን ትሰራለች። ላለፉት 40 ዓመታት በምዕራባውያን ጠንካራ የኢኮኖሚ ማዕቀብ ብትጣልባትም ኢራን በተቻላት መጠን በራሷ ምርት ለመቆም የምታደርገው ጥረት ለብዙዎች አስገራሚ ሆኗል። ኢራን፣ አሜሪካና እስራኤል የጠላትነት መጀመሪያ። የሚገርመው ነገር ከ1979 አብዮት በፊት ኢራንና አሜሪካ የቅርብ ወዳጆች ነበሩ። ታዲያ ይህ ወዳጅነት እንዴት ወደ ጽኑ ጠላትነት ተቀየረ የሚለው ጥያቄ ብዙዎችን የሚያነጋግር ሆኗል። ሁሉም ነገር የተጀመረው በ1979 ዓ.ም በኢራን በፈነዳው እስላማዊ አብዮት ሆኗል። አብዮቱን የመሩት አያቶላ ኮሚኒ አሜሪካን ታላቁ ሰይጣን በማለት ጠሯት። ለዚህም ደግሞ ዋነኛው ምክንያት አሜሪካ ቀደም ሲል የነበረውን የንጉሱን የሺአ አገዛዝ ትደግፍ ስለነበረ ነው። አብዮቱ እየፈነዳ በቴህራን የሚገኘው የአሜሪካ ኤምባሲ በኢራናውያን ተማሪዎች ተወረረ። ዲፕሎማቶቹም ለ444 ቀናት ታገቱ። ይህ ክስተት በአሜሪካና በኢራን መካከል የነበረውን ግንኙነት ለዘላለም ሰበረው። ከእስራኤል ጋር ያለው ጠላትነትም የጀመረው በዚህ ወቅት ነበር። አዲሱ የኢራን መንግስት እስራኤልን እንደ ሀገር አንቀበልም በማለት ትንሹ ሰይጣን የሚል ስም ሰጣት። ኢራን የእስራኤልን ቀንደኛ ጠላቶች የሆኑትን እንደ ሂዝቦላ ያሉ ቡድኖች መርዳት ጀመር። እስራኤል ደግሞ የኢራን የኒውክሌር ፕሮግራም ለህልውና ስጋት ነው በሚል ጸናች። ከዛ ጊዜ ጀምሮ ላለፉት 40 ዓመታት እነዚህ ሶስት ሀገራት በቀጥታም ሆነ በውክልና ጦርነት ውስጥ ይገኛሉ። ዛሬ በመካከለኛው ምስራቅ ለምንሰማው አብዛኛው አለመረጋጋት መነሻው ይሄው ከ1979 አብዮት በኋላ የተጀመረው ጠላትነት ነው። የኢራን ታሪክ በጀግኖች መሪዎችና በጦር ስልት ጥበብ የተሞላ ነው። የታላቁ ቅርብ ዘመን መለያ የነበሩት የማይሞቱት የተባሉ 10,000 ምርጥ ወታደሮች ነበሩ። መሳሪያቸው ረጅም ጦርና በዓለም የታወቀ የፋርስ ቀስት ነበር። ከ1979 አብዮት በፊት የነበሩት መሐመድ ሬዛ ሻህ ኢራንን በመካከለኛው ምስራቅ ትልቁ የጦር ኃይል አድርጓት ነበር። በወቅቱ ከአሜሪካ የተገዙት F-14 ቶምካት ተዋጊ ጄቶች እስከዛሬም የኢራን ሰማይ ጠባቂዎች ናቸው። የአሁኗ ኢራን ግን ትኩረቷን ወደ ራሷ ቴክኖሎጂ አዙራለች። በከፍተኛው መሪ አያቶላ ኻሜኒ ዘመን ሀገሪቱ በረጅም ርቀት ተኳሽ ሚሳኤሎችና በዓለም አቀፍ ደረጃ መነጋገሪያ በሆኑት ድሮኖች ትታወቃለች። በተለይ ሻሂድ የተባሉት ድሮኖች የኢራን ወታደራዊ ተጽዕኖ በዓለም ዙሪያ ከፍ አድርጎታል። እንግዲህ ኢራን ማለት ይቺ ናት። ከጥንታዊ የፋርስ ግርማ ሞገስ እስከ ዛሬው የቴክኖሎጂና የፖለቲካ ተጽዕኖ ፈጣሪነቷ ድረስ ኢራን ለዓለም ብዙ ገጽታዎችን የምታሳይ ሀገር ናት። በዜና እንደምንሰማው የውጥረት ቀጠና ብቻ ሳትሆን በጥልቅ ታሪክ፣ በኪነ ጥበብና በሞቀ የእንግዳ ተቀባይነት ባህል የተሞላች ምድር ናት። ዛሬ ላይ ኢራን የምትከተሉ መንገድ ከዓለም ሀያላን ጋር ያላት ግንኙነት ወደፊት የመካከለኛው ምስራቅን ብቻ ሳይሆን የዓለምን መልክ እንዴት እንደሚቀይረው የሚታይ ይሆናል። እናንተስ ስለ ኢራን ካየነው ውስጥ ይበልጥ የገረማችሁ ምንድነው? ስለ ሀገሪቱ ያላችሁን አመለካከት ቀይሮታል? ሀሳባችሁን ኮሜንት ላይ ጻፉልኝ።